Hey guys, this is Girmay. Now we're gonna see spoken English shopping. ሾፒንግ ነው የምንማረው። ሾፒንግ ምን ማለት ነው? ግብይት ማለት ነው፣ ወይም ገበያ ወይም ዕዳጋ ማለት እዩ። What time are you open? What time you open ማለትም እንችላለን። What time you open ወይም What time are you open መቼ ነው የምትከፍተው ወይም ማዕዝኹም ትኸፍቱ ነው ማለት እዩ። We are open from 9 a.m. to 5 p.m. ማለትም እንችላለን። We are open from Monday to Sunday ማለትም እንችላለን። ከሰኞ እስከ እሁድ ማለትም እንችላለን። ወይም ከ9 ሰዓት ጠዋት ጀምሮ 3 ሰዓት ማለት ነው በኢትዮጵያ አቆጣጠር እስከ 11 ሰዓት እንከፍታለን ማለትም እንችላለን። ወይም ካብ 9 ሰዓት ወይም 3 ሰዓት ናይ ንጎ ክሻብ 11 ሰዓት ናይ ዕጋ ምሽት እና ንኸፍት እውን ክንብል ንኽእል ኢና። You open on Sunday, you open on Monday ማለትም እንችላለን። You open on mean ትከፍታላችሁ እሁድ ትከፍታላችሁ ወይም ሰንበት ትከፍቱ ዲኹም ወይም ቀዳም ትከፍቱ ዲኹም ክንብል ንኽእልና። You open on Saturday ቅዳሜት ትከፍታላችሁ ወይም ሱቃችሁ አትዘጉም ወይም አይትዓጽኡን ክንብል ንኽእል ኢና። ኦኬ What time do you close መቼ ነው የምትዘጉት? ኦኬ ወይም ማዕዝኹም ተዓጽዮ ቢዝነስ ንማልውን What time do you close ማለትም እንችላለን ክንብል ንኽእል ማለት እዩ። What time do you open tomorrow? Tomorrow ወይም ነገ ጠዋት ስንት ሰዓት ነው የምትከፍቱት ስራ የምትገቡት? ወይም ጽባሕ ንግሆ ክንደይ ሰዓት ኢኹም ስራሕ ትጅምሩውን ክንብል ንኽእል ኢና። ሾፒንግ ግብይት ማለት ነው። ዋጋ ለመጠየቅ ደግሞ how much is this ማለትም እንችላለን። ክንደይ እዩ ዋግኡ ወይም ስንት ነው ዋጋው? How much does it cost ማለትም እንችላለን። ክንደይ እዩ ዋግኡ ወይ ክንደይ ወይም ስንት ነው ዋጋው እቃው ስንት ነው ለማለት ነው። It's okay 50 ብር with you 50 ብር ያዋጣሃል ወይም 50 ቅርሺ የዋፀካ ዶ ነው ማለት። It's okay 50 ብር ኦኬ እንድሕር ዝዋፀካ ኮይኑ እንድሕር ዝሸጠልካ ኮይኑ ከሸጠልህ ማለት ነው። Oh that's cheap ኦኬ ማለትም እንችላለን። በጣም ርካሽ ነው ደስ ይላል ዋጋ ወይም ርካሽ እዩ ክንብል ንኽእል ኢና። Do you sell shoes? Do you sell anything መጠየቅ እንችላለን። ትሸጣላችሁ ማለት ነው ወይም ትሸጡ ዲኹም። Do you sell jacket? Do you sell clothes ማለትም እንችላለን። ልብሶች ትሸጣላችሁ ወይም ልብስ ክዳውንቲ ትሸጡ ዲኹም ክንብል ንኽእል ኢና። እንድሕር ዘይብሎም ወይም ከሌላቸው sorry we don't sell clothes ማለትም ይችላሉ። ልብሶች ወይም ክዳውንቲ አይንሸጥን ክብሉውን ይኽእሉ እዮም ማለት እዩ። ኦኬ ማለትም ይችላሉ ማለት እዩ። we don't sell clothes, we don't sell meat, we don't sell shoes ጫማዎች ልብሶችም አንሸጥም ወይም ጫማ ክዳን አይንሸጥን ማሉን ክብሉና ይኽእሉ ወይም ማለትም ይችላሉ ማለት ነው። sorry we don't have any left ማለትም ይችላሉ። ጨርሰናል ማለት ነው ወይም ወዲና ኢና ማለት እዩ። sorry we don't have any left የፈለከው ነገር ከተጨረሰ ወይም ከጨረሱ we don't have any left ማለትም ይችላል። ሾፕኪፐሩ ወይም ሱቅ ጠባቂው ማለት ነው። እቱ ዝሸጠል አካል ታይ ክብል ይኽእል ተወዲት ንብረት sorry we don't have any left ክብሉውን ይኽእል ማለት የብልናን ማለት እዩ። hey what you looking for ማለትም እንችላለን። ካስተመራችን ሲመጣ ወይም ዓማዊልና ስሙ ትመጽተሉ hey what you looking for ማለትም እንችላለን። ታይ ክሕግዘካ ወይም እንዴት ላግዝህ ማለትም እንችላለን። may I help you ማለትም እንችላለን። ኦኬ ወይም ክሕግዘካ ዶ may I help you ክንብል ንኽእል ኢና። ስለዚህ ካስተመራችን ምን ሊለላን ይችላል ወይም ዓሚልና ታይ ክብለና ይኽእል I am looking for ሻምፑ ፈልጌ ነው ወይም ሻምፑ ክገዝእ የደልየ ክብለና ይኽእል ማለት እዩ። have you get any cheaper ዋጋ ከተወደደው ወይም ዋጋ እንድሕር ከቢሮ ኮይኑ have you got any cheaper ማለትም ይችላል። ሌላ ርካሽ ያላችሁ ወይም የሚቀንሳላችሁ ማለትም ይችላል ማለት ነው። ወይም ልቀንስ ንብረት ካልየለኩም ሻምፖ ክብል ይኽእል። do you deliver ከገዛ በኋላም do you deliver ማለትም ይችላል። ቤታችን ታድሩስኛላችሁ ማለትም ይችላል። ወይም ክሻብ ገዛና ክተውፅሑና ዲኹም ክብልውን ይኽእል ማለት እዩ። this is all about shopping. Don't forget to subscribe and like my channel. See ya guys. Bye bye.